አስቡት፣ ከ60 ዓመት በፊት ዱባይ በረሃ ነበረች። ተራ የአሳ አጥማጆችና የእንቁ አጥማጆች መንደር ነበረች። ዛሬ እንዴት የዓለማችን የሀብት፣ የቴክኖሎጂ እና የቱሪዝም ማዕከል ልትሆን ቻለች? በተለይ ደግሞ የሰማይ ደመናዎችን ቀዶ የቆመው የዓለማችን ረጅሙ ህንፃ ቡርጅ ካሊፋ እንዴት ሊገነባ ቻለ? በስተጀርባውስ ምን ምስጢሮች አሉ? በዛሬው ቪዲዮ የዱባይን አስገራሚ ታሪክና የቡርጅ ካሊፋን ገራሚ እውነታዎች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የዱባይ ታሪክ ለመረዳት ወደ 19ኛው ክፍለ ዘመን መመለስ አለብን። በ1830ዎቹ አካባቢ አሁን የምናውቃት ዱባይ በአል ማክቱም ቤተሰብ ስር ተመሰረተች። ነዋሪዎቿ ሙሉ በሙሉ ጥገኞች የነበሩት በባህር ምርቶች ላይ ነበር። በተለይ የባህር እንቁ ማውጣት የኢኮኖሚው ምሰሶ ነበር። ነገር ግን በ1930ዎቹ መጀመሪያ ላይ ጃፓኖች አርቲፊሻል ወይ ሰው ሰራሽ እንቁ ማምረት ሲጀምሩ የዱባይ ኢኮኖሚ ከባድ አደጋ ላይ ወደቀ። ህዝቡም በረሃብና በችግር ተፈተነ። ይሁን እንጂ በ1966 እንደ አውሮፓውያን አቆጣጠር በዱባይ ምድር ላይ ታሪክን የቀየረ ክስተት ተከሰተ። የነዳጅ ዘይት ተገኘ። የነዳጅ ዘይት መገኘት የዱባይ መሪ የነበሩት ሼክ ረሺድ ቢን ሰኢድ አል ማክቱም አንድ ትልቅ አርቆ ሐሳቢነት ነበራቸው። የኛ የነዳጅ ዘይት ዘላቂ አይደለም፣ ስለዚህ ኢኮኖሚያችን በንግድና በቱሪዝም ላይ መገንባት አለብን አሉ። ይህን ተከትሎ በዓለም ላይ ትልቁ ሰው ሰራሽ ወደብ ገነቡ። ነፃ የንግድ ቀጠናዎችንም ፈጠሩ። የዱባይን የዓለም አቀፍ የአየር ማረፊያ በማስፋፋት ከተማዋን የዓለም መገናኛ አረጓት። በአጭር አነጋገር ዱባይ ያደገችው በነዳጅ ብር ብቻ ሳይሆን በመሪዎቿ አስደናቂ የተንኮል አልባ ራዕይና የረጅም ጊዜ እቅድ ጭምር ነው። የሰው ልጅ የቅዠት ውጤት። አሁን ደግሞ ወደ ዱባይ ኩራትና የዓለማችን ድንቅ ኢንጂነሪንግ ጥበብ ወደ ሆነው ቡርጅ ካሊፋ እናልፋለን። ይህ ህንፃ የዱባይ ዘመናዊነትንና ታላቅነትን ማረጋገጫ ነው። ቡርጅ ካሊፋ በኦፊሴላዊ መንገድ የተከፈተው እንደ አውሮፓውያን አቆጣጠር በጥር 2010 ነው። ህንፃው 828 ሜትር ርዝመት ያለው ሲሆን ይህ ማለት ምን ማለት መሰላችሁ? የፈረንሳዩን ኢፌል ታወር 3 ጊዜ እርስ በርስ ቢደራረቡ እንኳን ቡርጅ ካሊፋን አይደርሱበትም። ህንፃው በውስጡ 163 ፎቆች አሉት። ህንፃው ለመገንባት 6 ዓመታትን የፈጀ ሲሆን ከ12000 በላይ ሰራተኞችን በየቀኑ ይደክሙበት ነበር። ነገር ግን ይህን ያህል ረጅም ህንፃ በአሸዋማ ምድር ላይ መገንባት ቀላል አልነበረም። የነፋስ መቋቋም በከፍተኛ ከፍታ ላይ ያለው ኃይለኛ ነፋስ ህንፃውን እንዳያፈርሰው የህንፃው ቅርጽ ሃይሜኖኮላስ የተባለውን የበረሃ አበባ ቅርጽ ተከትሎ በዋይ ፊደል መልክ እንዲሰራ ተደረገ። ይህም ነፋሱ በህንፃው ላይ በቀላሉ አልፎ እንዲሄድ ያደርገዋል። ስሙ እንዴት ተቀየረ ወይም ለምን ቡርጅ ካሊፋ ተባለ? ህንፃው መጀመሪያ ሲገነባ ቡርጅ ዱባይ ይባል ነበር። ነገር ግን በ2009 በነበረው የኢኮኖሚ ቀውስ ወቅት የአቡዳቢው መሪ ሼክ ካሊፋን ቢን ዛይድ ለዱባይ የቢሊዮን ዶላር እገዛ ስላደረጉ ህንፃው ለእሳቸው ክብር ሲባል ቡርጅ ካሊፋ ተባለ። ዛሬ ዱባይ ከቡርጅ ካሊፋም አልፋለች። ሰው ሰራሽ ደሴቶችን እንደ ሙዚየም ኦፍ ዘ ፊውቸር ያሉ አስደናቂ ህንፃዎችንና የወደፊት የበራሪ ታክሲዎችን መቆጣጠሪያ እየሆነች ትገኛለች። የዱባይ የስኬት ምስጢር የማይቻል ነገር የለም የሚለው የመሪዎቿና የህዝቦቿ ጠንካራ እምነት ነው። የዛሬው ቪዲዮአችን ይህን ይመስል ነበር። ከአሳ አጥማጆች መንደርነት ተነስታ የዓለማችንን ረጅሙን ህንፃ እስከ መገንባት የደረሰችው የዱባይ ታሪክ ለሁላችን ትልቅ መማሪያ ነው። እናንተ ስለ ዱባይ ምን የተለየ ነገር ታውቃላችሁ? ወደፊትስ የመጎብኘት እቅድ አላችሁ? ሐሳባችሁን በኮሜንት መስጫው ስር ላይ አጋሩ። ቪዲዮን ከወደዳችሁት ላይክ እና ሼር አድርጉ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። እስከምንገናኝ ቸር ቆዩ።